ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማቸዋለሁ። በቅድሚያ ማርስቶቹን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአንድ ታዋቂ ሚዲያ ጋር በዱባይ ቃለ ምልልስ አድርጓል። በዛ ላይ በርካታ ጉዳዮችን ያወጣበት ሁኔታ ነው ያለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚያስገባቸው ጎልድ ቪዛዎችን ይፋ አድርጓል። እስከ $5 ሚሊዮን እንግዲህ እንደሚያስፈልግ ነው ያስረዱት። ይሄንንም ለማየት እንሞክራለን። በኦሮሚያ ክልል ወታደራዊ አደረጃጀት ተጠናክሮ የቀጠለበትና ምናልባትም አሁን ባለው መረጃ ከአየር በስተቀር እንደ መከላከያ ወይም ደግሞ እንደ ከዚህ በፊቱ እንደ ትግራይ ክልል ልዩ ኃይሎችን ያደራጁበት ሁኔታ መኖሩና ሌሎች አደረጃጀቶችም የከተማ ተዋጊዎችን ጭምር እያሰለጠኑ እንደሚገኙ መረጃ ወጥቷል። እነዚህንና ሌሎች አጫጭር መረጃዎችን እንዲሁም የግንባር መረጃዎችን ይዣለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን ማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት አቶ ጌታቸው ረዳ ከአንድ ታዋቂ ሚዲያ ጋር ያደረገው ቃለ ምልልስ በርካታ ጉዳዮችን አንስቷል። ህወሓት በዋነኝነት የወቀሰበት ሁኔታ ነው ያለው። ህወሓት የፕሪቶሪያን ስምምነት አፍርሷል ብሏል ጌታቸው። የፕሪቶሪያው የሰላም ስምምነት መፈረሙ ያልተመቻቸው ህወሓቶች አሉ ብሏል። እንግዲህ ለትግራይ ህዝብ መፈናቀል ግድ ያለላቸው ናቸው ብቻ ለስልጣናቸው ብቻ የቆሙት አሉ ብሏል። እንግዲህ አንዳንድ የህወሓት አመራሮችን አሁን መልሰን አዲስ አበባን እንቆጣጠራለን እያሉ ይገኛሉ ብሏል። እንግዲህ ምስጢሩንም አውጥቷል አቶ ጌታቸው። እነ ደብረጽዮን ከኤርትራ ጋር ግንኙነት አድርጓል የሚለውን ቀደም ሲል ከኤርትራ ጋር እሱ ራሱ ጌታቸው ረዳ ራሱ ግንኙነት እንደነበረ የገለጸበት ሁኔታ ነው ያለው። ይሄንንም ያደረኩበት ዋናው ትልቁ ምክንያት የትግራይ ህዝብ ዳግም ጦርነት ውስጥ እንዳይገባ በሚል እሳቤ የሚል ነው የሚለው። እነሱ ግን ያኮረፉትን የህወሓት ታጣቂዎችን የኤርትራ መንግስት ወደ ራሱ ጠልፎ የፌደራል መንግስት ላይ ጫና ለመፍጠር የሄደበት አካሄድ ከባድ ነው ሲል እንግዲህ ኤርትራና ህወሓት መካከል ያለውንም ግንኙነት ጌታቸው ረዳ የገለጸበት ሁኔታ ነው ያለው። ቀደም ሲል እንግዲህ ብዙ መረጃዎች ሲወጡ ነበር። ህወሓቶች ከኤርትራ መንግስት ጋር እየተገናኙ ነው የሚል ወሬ ሲወራ ነበር። ይሄንን ጌታቸው ያጋለጠበት ሁኔታ መኖሩን እንግዲህ ሰምተናል። አሁንም አንዳንድ ያኮረፉ የህወሓት አመራሮችና አንዳንድ ከፍተኛ ባለስልጣናቶች ከኤርትራ ጀነራሎች ጋር ግንኙነት እንዳላቸው የገለጸበት ሁኔታ ነው ያለው። ዋናው የህወሓት ዓላማ እንግዲህ ዳግም ወደ አዲስ አበባ ለመመለስ ፍላጎት እንዳላቸው ጌታቸው ረዳ አጋልጧል። እንግዲህ ሌባ ሲሰርቅ አንድ ላይ ይሰርቃል፣ ሲጣላና ወይም ሲካፈል ነው የሚጣላ እንደሚባለው ሁሉ ቀደም ሲል እንግዲህ አብሮ የዶልቱት አብሮ የሰሩትን ነገር ሁሉ አሁን ጌታቸው ረዳ ከስልጣን ሲነሳ አንዳንድ አብሮ የተወያዩትን ምስጢሮች እያወጣ ይገኛል። ጓደኛህን በምን ቀበርክ በሻሽ የኋለኛው እንዳይሸሽ እንደተባለው አብሮ የሰሩትን በዚህ አጋጣሚ ምስጢር እያወጣ ይገኛል ማለት ነው። በዚህ አሁንም ተጠቃሚ የፌደራል መንግስት እንደሆነ መረጃዎች ያመላክታሉ። ሌላ አድማጮቻችን በኦሮሚያ ክልል የሰራዊት ግንባታን በተመለከተ ነው። እንግዲህ በኦሮሚያ ክልል የሰራዊት ግንባታ እንደ ክልል ሳይሆን እንደ ሀገር መከላከያ እየተደራጀ መሆኑን ተሰምቷል። ባለፈው ጊዜ እንግዲህ መሳሪያዎች ከውጪ ድረስ እንዲገቡ ተደርጓል። በኦሮሚያ ውስጥ እንግዲህ ለከተማ ውጊያ ብሎ ከልዩ ኃይል ውጪ አሰልጥኗል። በርካታ አደረጃጀቶችም ተደራጅቷል። በኦሮሚያ ክልል ውስጥ በመከላከያ ውስጥ ከፍተኛ ቦታ የያዘ የኦሮሚያ ተወላጅ ነው ተብሏል። የብሔር ፖለቲካ ብቻ ሳይሆን እንግዲህ ወታደራዊ አደረጃጀትም ከፍተኛ ቁጥር ይዞ ይገኛል። በኦሮሚያ እንግዲህ የክልሉ ጸጥታ ለማጠናከር በሚል ከመከላከያም የትጥቅ ድጋፍ ሲደረግላቸው እንደነበር ተገልጿል። ከዚህ በፊት እንግዲህ በአማራ ክልል የሚገኘው በኦሮሚያ ብሔረሰብ ስጋት አለባቸው ተብሎ መሳሪያም እንደተሰጣቸው የተገለጸበት ሁኔታ ነው ያለው። አካባቢው በአማራ ክልል ውስጥ ሆኖ የኦሮሞ ብሔረሰቦች የጸጥታ ስጋት አለባቸው ተብሎ መሳሪያ ታድሏቸዋል። እንደነ ከሚሴን ይዞ አንዳንድ ሌሎች የአማራ ክልል ሆኖ የኦሮሞ ብሔረሰብ የሚኖሩባቸው አካባቢዎች ናቸው። እነዚህ አካባቢዎች
መሳሪያ በግልጽ እንደታደላቸው የተገለጸበት ሁኔታ ነው ያለው። እዛ አካባቢ ያሉት ደግሞ የአማራ ተወላጆች ትጥቅ ፍቱ ተብሎ ትጥቅ የፈቱበት ሁኔታ ነው ያለው። በጣም የሚገርም አስተላለፍ ነው እንግዲህ መረጃዎች እየወጡ የሚገኙ። ሌላው ኦሮሚያን ክልል እንደ ትግራይ አደረጃጀቶች ነው በመካናይዝድ የተደራጀ ተብሏል። እንግዲህ አየር ኃይል ፌደራል ብቻ ተደርጎ ሁሉ መካናይዝድ የታጠቀ መካናይዝድም አስታጥቋቸዋል ምን የተባለው እንግዲህ በአጠቃላይ እንደነ ታንክ እንደነ ዙ23 ልክ ትግራይ የነበራቸውን የመከላከያ ወይም ደግሞ ትግራይ የነበረውን እነሱ ልዩ ኃይል ነው ብሎ ሲሰይሙ እንደነበሩት አይነት አሁን ኦሮሚያ ውስጥም በዛ ልክ የተደራጁበት ሁኔታ ነው ያለው። መርፍ ተኳሾች አሉ፣ ታንክ ተኳሾች አሉ፣ ዙ23 ተኳሾች አሉ። ሙሉ ሰራዊት ማለት ነው። በልዩ ኃይል ስም ሙሉ ሰራዊት ማለት ነው። ህወሓትም እንግዲህ በዛ አይነት ልክ ነው ይሄንን ስራ ይሰራ ልዩ ኃይል ነው ብሎ መከላከያ ነው ያደራጀው። በጦርነቱ ወቅት እያንዳንዱን መሳሪያ በሚያገኙበት ጊዜ ቁልፍ አንስነስቶ ብቻ መተኮስ ነው። ሌላ ምንም መካናይዝድ የሚፈልግበት ሁኔታ የለም። ሶሻል የሆነ ስልጠና ነው የሰጡ ማለት ነው። ሁሉንም ያካተተ ስልጠና ሰጥቶ በርካታ ጊዜ ተዘጋጅተውበት በዛ አይነት መልክ ነው። አሁን ኦሮሚያ ክልል ውስጥም እንደዛ አይነት አደረጃጀቶች እየተሰራ እንደሚገኝ ተገልጿል። ሌላ እንግዲህ ወደ አማራ ክልል ስንሄድ ባህር ዳር ከ6000 ከተለያዩ ቦታዎች ላይ የተሳተፉበት የምክክር ኮሚሽን እየተደረገ እንደሚገኝ መረጃ ደርሶናል። ዛሬ ምክክር ኮሚሽኑ ውይይት እያደረገ ይገኛል። ይሄ ምክክር ኮሚሽን ጉዳዩ ይመለከተናል ብሎ በአማራ ህዝብ ጥያቄ ያነሱና በሌሎች አካባቢዎችም ወይም ደግሞ የመንግስት ምክር ቤት ፓርላማም ይሁን ህዝብ ተወካዮች ጥያቄ ሲያነሱ የነበሩ ግለሰቦች የመከሰስ መብታቸው የተነሳም ሳይነሳም የታሰሩት ባለበት ሰዓት የምክክር ኮሚሽን ተብሎ የማደናገሪያ ስብሰባ የተጀመረበት ሁኔታ ነው ያለው። ይሄንንም ከተለያዩ አካባቢዎች እንግዲህ እየተቃወሙ ያሉበት ሁኔታ ነው ያለው። የህሊና ታሳሪዎችም አንዳንድ ደብዳቤዎችን ጽፏል። የአማራ ህዝብ እንዳይደናገር የሚል መልእክትም ያስተላለፉበት ሁኔታ ነው ያለው ከእስር ቤት። እነዚህ እስረኞች እስር ቤት ውስጥ እያሉ ጋዜጠኛ ታስሯል፣ በአማራ ጉዳይ ፖለቲከኞች ታስሯል። የህዝብ ተወካይ ምክር ቤት ውስጥ የነበሩት እንደነ ክርስቲያን ታደለን ጨምሮ ሌሎች በርካቶች እስር ቤት ባሉበት ሰዓት አሁንም አማራ በማንነቱ እየታፈሰ ባለበት ሰዓት ምክክር ኮሚሽን ከማን ጋር እንደሚመካከር አይታወቅም። ወደ 6000 አባላት የተሳተፉበት መድረክ ነው እንግዲህ በባህር ዳር የተጀመረው። ይሄ በምን ጉዳይ ላይ ተነስቶ ውይይት አድርጓል፣ የት ደርሷል የሚለውን መረጃውን የምንመለስበት ይሆናል። አድማጮቻችን፣ ተመልካቾቻችን ወደ ግንባር መረጃ ወስዳቸዋለሁ። በአማራ ክልል በቋራ አይዝጋ በተባለው ቦታ በርካታ ተሽከርካሪ ላይ የደፈጣ ጥቃት ደርሷል። በርካታ ወታደር ሞትና ቁስለኛ ሆኗል። በርካታ ቁስለኛም በኤፌሰር መኪና ይዘው ወደ ሽንፋ ሸሽቷል። የተረፉት መከላከያዎቹ በርካታ ወታደሮች እንግዲህ አስከሬን አልተነሳም፣ አስከሬናቸው ይታያሉ ተብሏል። እንደተለመደው እንግዲህ በዚህ የተበሳጨው የአገዛዙ ወታደር አንድ ቤተሰብ ጨፍጭፏል ነው የተባለው። አንደኛው ቤተሰብ የቆሰሉ ሲሆን ሌላኛው ቤተሰብ ግን እንዳለቀ ነው የተገለጸው። ሰላማዊ ሰዎች ላይ እርምጃ ወስዷል። ይህን ጉዳይ ትላንትና አንስተን ስንወያይ ነበር። ሰላማዊ ሰዎች ግድያ ይቀጥላል ብለናል። ፋኖ ተገኘም አልተገኘም ሰላማዊ ሰዎቹም በፋኖ ስለሚፈረጁ እነሱ የሚፈልጉት የሟች ቁጥርን ማስመዝገብ ነው እንጂ ከሚዋጋው ተዋጊ ጋር ተዋክተናል ወይም ገለናል የሚል አይነት አመለካከት የላቸውም። በአጠቃላይ ፋኖም አማራ ነው፣ ሰላማዊ ሰውም አማራ ነው። የሚፈለገው ምንድነው? የአማራን ቁጥር መቀነስ ነው። ስለዚህ ይሄንን ተግባራዊ እያደረጉ ይገኛሉ። አንድ ቤተሰብን ጨፍጭፏል የሚሉ መረጃዎች እንግዲህ ወጥቷል። አድማጮቻችን፣ ተመልካቾቻችን በጣም የሚያሳዝን ነው። በተመሳሳይ በማዕከላዊ ጎንደር ጠገዴ ሰጋሎ በተባለው ቦታ ከ12 በላይ የመንግስት ወታደሮች ሞትና ቁስለኛ ሆኗል። በዚህ የተበሳጨው ንጹሃንን ገሏል። እዚህ አካባቢም ባጃጅ ውስጥ አንድ ወጣት አቃጥሏል። እንግዲህ አጣዬ አርሶ አምባ መከላከያ ስብሰባ አድርጎ ነበር። ይህ ስብሰባ በፋኖ ቶክስ ተበትኗል። ህዝቡን እንግዲህ በመሰብሰብ በፋኖ ላይ ህዝቡ እንዲሰምት ፕሮፓጋንዳ ለማሰማት ነበር ሙከራቸው። ፋኖ መረጃ ቀድሞ ደርሶት ይህን ስብሰባ በትኖታል። እንግዲህ አርሶ አምባ አካባቢ ነው ይሄ። ጎጃም ሞጣ አራድን ተራራ ከባድ ውጊያ እየተደረገ እንደሚገኝ ተገልጿል። በጎጃም አዲስ ቅዳም በችጋሊ
ቀበሌ በሚሊሻ ካምፕ ላይ ጥቃት ደርሷል። በርካታ ሚሊሻ ተገሏል። ዳንግላ ዙሪያም ሰራዊት የጫነ ተሽከርካሪ ከሲቪል ተሽከርካሪ ጋር ተጋጭቶ ተገልብጦ በርካቶች ጉዳት ደርሶባቸዋል። ተሽከርካሪ ከሲቪል ተሽከርካሪ ጋር ተጋጭቶ ነው በርካታ ወታደሮች ገደል የገቡበት ሁኔታ መኖሩንም መረጃ ምንጮች መረጃን አድርሶናል። ከዛ አካባቢ አድማጮቻችን ተመልካቾቻችን በሌላ መረጃ የአሜሪካ ግሪን ካርድ ባለቤት የሚያደርገው ጎልድ ካርድ ሽያጭ ፕሬዝዳንት ትራምፕ ይፋ አድርጓል። የአንዱ ካርድ ዋጋ $5 ሚሊዮን ነው ተብሏል። እንግዲህ ይሄንን ካርድ ገዝታችሁ አሜሪካ መኖር ትችላላችሁ ብሏል። ትራምፕ እንግዲህ ካርዱን ዛሬ አስተዋውቋል። አሜሪካ ያላትን ዕዳ የባጀት ማሟያ ታደርጋለች ብሏል። እንግዲህ ትራምፕ እንግዲህ ከፍተኛ ገቢ ነው ቱጃሮች ባለሀብቶች ይሄንን ግሪን ካርድ ገዝተው ወደ አሜሪካ ሲገቡ አንዳንድ ድርጅቶችን ከፍቶ ለበርካታ ሰዎች የሥራ ዕድልም እንደሚከፍቱ ትራምፕ የገለጹበት ሁኔታ ነው ያለው። ከዚህ በተጨማሪ እንግዲህ የታሪፍ ስብሰባም ዛሬ ጀምሯል። ትራምፕ ሰሞኑን እንግዲህ ለ100 ሀገሮች የታሪፍ ጭማሪ እንዳደረጉ ይታወቃል። ይሄ ስራ ተጀምሯል። በአውሮፕላን ማረፊያቸው እንዲሁም በመርከብ በተለያዩ ወደ አሜሪካ ገቢ የሚገባበት ወይም ደግሞ ሸቀጦች የሚገቡባቸው መንገዶች ሁሉ ይህንን የማሰባሰብ ስራ የጀመሩበት ሁኔታ ነው ያለው። አንዳንድ የኢኮኖሚ ባለሙያዎች እንግዲህ በኢትዮጵያ ላይም ችግር እንደሚያመጣ እየገለጹበት ያለበት ሁኔታ ነው ያለው። ኢትዮጵያ አሁን ቡናና ጨርቃጨርቅ ነው ወደ አሜሪካ የምትልካቸው አበባ ውጤቶችን እና ሌሎች ጉዳዮችን ወደ ሌሎች ሀገሮች እና አውሮፓ እንደምትልክ ነው የሚታወቀው። አሁን ወደ አሜሪካ የምትልከው ጨርቃጨርቅና ቡና እንደሆነ ይታወቃል። ምናልባት 10% ነው አሁን ኢትዮጵያ ላይ ተያለ። የኢትዮጵያ መንግስት ግን ይህንን አሚን ብሎ የተቀበለበት ሁኔታ ነው ያለው። ሌሎች ሀገሮች ተነሳባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ ይገኛሉ። ቬትናም፣ ህንድ፣ እስራኤል ይገኙበታል። እነዚህ ቬትናም፣ ህንድ እና እስራኤል ከዶናልድ ትራምፕ ጋር የታሪፍ ቅነሳውን እንዲደረግላቸው ንግግር እያደረጉ እንደሚገኙ ተገልጿል። በሌላ መረጃ እስራኤል ግብጽ ድንበር ሰራዊቶቻቸውን በሲና በረሃ እያስጠጉ ይገኛሉ ተብሏል። እንግዲህ የእስራኤል ባለስልጣናት ግብጽ በርካታ ወታደሮችን በሲና በረሃ እያስጠጋች መሆኑን ጠቅሰው በ1979 የነበረው ስምምነት ተጥሷል እያለች ትገኛለች። አሜሪካ ጉዳዩን በጥሞና እየተከታተለችም እንደምትገኝ ተገልጿል። የዚህ የግብጽና የእስራኤል ውጥረት እንግዲህ ተመልሶ ወደ ጦርነት እንዳይገባ ስጋት የተደቀነበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች ግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ሰላም